ዛሬ አንድ ነገር ላስታውሳችሁ የምፈልገው ዲሴምበር ላይ ከፓስተር ቶሎሳ ጋር አብረን ሆነን በጌታ ፊት ስንጸልይ ለሕዝብ ምንድነው መስጠት የምትፈልገው ማድረግ የምትፈልገው ብለን በጠየቅን ጊዜ ጌታ የነገረን ነገር ምንድነው? ሕዝቤን አድሳለሁ፣ ተሐድሶ አመጣለሁ ቤተክርስቲያን ውስጥ አለ። ተሐድሶ ማለት ሪቫይቫል ማለት ነው፣ መነቃቃት ማለት ነው። ተሐድሶ ማለት እንደነበር አድርጎ እንደገና መስራት ማለት ነው። ተሐድሶ ማለት ማነጽ ማለት ነው። ማነጽ ማለት ደግሞ አሮጌውን ነገር እየጣሉ አዲስን ነገር መከተት ማለት ነው። ተሐድሶ ማለት ሪስቶሬሽን ሪስቶር ማድረግ ነው። እንደገና ኦሪጂናል መጀመሪያ እግዚአብሔር ምክንያቱም እግዚአብሔር እኔና እናንተን ሲፈጥር የፈጠረው ለዓላማ ነው እንጂ ዝም ብሎ አይደለም የፈጠረን። ዓላማው ምንድነው ብትሉ ተገልጧል። እግዚአብሔር ተናግሯል። ምን አለ? በኤርምያስ 29:11 ላይ እኔ ላንቺ የማስበውን ሐሳብ አውቃለሁ አለ። ይህ ሐሳብ የክፉ ሐሳብ አይደለም፣ ነገር ግን የሰላም ሐሳብ ነው አለ። ሸሎም ሸሎም ማለት ፍጹም የሆነ ጤንነት፣ መሳካት፣ መከናወን ማለት ነው። ምንም የተሰበረ የጠፋ ነገር ሳይኖር። ስለዚህ ብዙዎቻችን በሸሎም ውስጥ አይደለንም ያለነው። ብዙ የጎደለን ነገር አለ። ሪስቶር መሆን ያለበት ነገር አለ። የልጆቻችን ጉዳይ ገና አልተስተካከለም። አመፀኞች ልጆች በቤት ውስጥ ሊኖሩ ይችላሉ፣ የማይታዘዙ። ጤንነታችን ተጓድሎ ሊሆን ይችላል፣ ገና ሙሉ ለሙሉ አልተሟላም። የምንኖረው ኑሮ በቂ ላይሆን ይችላል። ከወር ወደ ወር ከቼክ ወደ ቼክ የምንኖር ሰዎች እንኖራለን። ገና እግዚአብሔር ያለውን መትረፍረፍ ያልተቀበልን። ሕይወታችን የደከመ ለመጸለይ የሚያቅተን የእግዚአብሔርን ቃል ስናልብ እንቅልፍ የሚልን ቆይ ነገ እያለን ምንም የእግዚአብሔርን ነገር በውስጣችን የሌለ ባዶዎች የሆንን ሁሉ ነገር ባዶ የሆነብን ሰዎች አለን። ጌታ ግን ከጥንት ጀምሮ ሐሳቡ ምንድነው? የሰውን ልጅ በኃጢአት ምክንያት የወደቀውን በአዳም ምክንያት የወደቀውን በልጁ በክርስቶስ ኢየሱስ በኩል እንደገና መልሶ ሪስቶር ማድረግ፣ ወደ ቀደመው ኦሪጂናል ፕሌስ መመለስ። ይሄ ነው ሐሳቡ። አሁንም የተናገረው አድሳቸዋለሁ ሲል ያንን ማለቱ ነው። ይህ የተስፋ ቃል ነው የተሰጠን። እንግዲህ ያድሰናል ብለን ልጆቻችንን አጣምረን ቁጭ እንበል? እንታደሳለን? አንታደስም። ይህ እኮ የተስፋ ቃል ነው የተሰጠን፣ ሊሆን የሚችል ቃል። ነገር ግን እኛ መስራት ያለብን ነገር አለ። የእስራኤል ልጆች ጭቃ እየረገጡ እዛው ላይ እየሞቱ ልጆቻቸው ከግብታቸው እየተወሰዱ ባህር ውስጥ እየተጣሉ በቃ በጣም በብዙ ስቃይና መከራ ሲሆኑ እግዚአብሔር ምን አለ? የሕዝቤን ጩኸት ሰማሁ፣ ለቅሷቸውን አየሁ፣ ሐዘናቸውን ተመለከትኩ። ስለዚህ ላድናቸው ወረድኩ አለ። ወረድኩ። ሙሴንም ምን አለው? ይሄ የኔ ፈቃድ አይደለም። ሰውን የፈጠርኩት ለመከራ አይደለም፣ ለጭንቀት አይደለም፣ ለሕመም ለበሽታ አይደለም፣ ለሰይጣን መሳሪያ ለመሆን አይደለም። ነገር ግን ለራሴ ጥቅም፣ እነሱም ደስ ብሏቸው በነፃነት እንዲኖሩ። በነፃነት ልንኖር ክርስቶስ ነፃ አወጣን ይላል። የታመመ ሰው የጎበጠ ሰው ነፃ ነኝ ማለት አይችልም። ችግረኛ ሰው ነፃ ነኝ ማለት አይችልም። የሚበላው የሌለው ነፃ ማለት ታውቃላችሁ ምን እንደሆነ። የእግዚአብሔር ሐሳብ በሁሉ ነገር በነፃነት እንድንመላለስ። አንድ ሸክም እግዚአብሔር የፈቀደው የአገልግሎት ሸክም ነው። በተረፈ ሌላውን ሸክማችሁን ሁሉ ወደ እኔ አምጡት፣ እኔ ስለ እናንተ በቃ ሸክማችሁን አራግፋለሁ፣ እረፍትን እሰጣችኋለሁ። አንድ ሸክም የፈቀደው የራሱን ሸክም ነው። ሸክሜን ተሸከሙ። ያም የአገልግሎት ሸክም ነው። ቀላል ሸክም ነው። ግን ብዙዎቻችን ከባድ ሸክም ተሸክመን የምንመላለሰው የእግዚአብሔር ፈቃድ ግን አይደለም። እና የእስራኤል ልጆች ከዛ አንስተው ማርና ወተት ወደምታፈሰው ምድር መራቸው። እንዲያውም ሙሴ ሄዶ ይሄን ነገር ሲነግራቸው አልሰሙትም ይላል።
አልተቀበሉ። ለምን? ኑሮ አድክሟቸዋል። እውነት ነው ብሎ ለማመን አቅቷቸዋል። አልሰሙትም። እና በምድረ በዳ ሲመራቸው ወደ ማርና ወተት ወደምታፈሰው ምድር ሐሳቡና ዓላማው ተሐድሶ ነበረ። ወደ ኦሪጂናል ቦታ መመለስ ነበር። ነገር ግን ስንቶች ናቸው የወረሱት? 2 ሰዎች፣ ኢያሱና ካሌብ። ሌሎቹ የት ሄዱ? በምድረ በዳ ወድቀው ቀሩ። ለምን? የእግዚአብሔር የተናገራቸውን ቃል አልሰሙም፣ አልተቀበሉም። አያችሁ፣ አሁን እንደምናስበው ታድሶ ሲመጣ ዝም ብሎ ወደኛ የሚመጣ ከሆነ ዝም ብለን እጃችንን አጣምረን ቁጭ ብለን ቆይ ታድሶ ይመጣል፣ ዛሬ ይመጣል፣ ነገ ይመጣል ብለን እንጠብቃለን። እንደዛ ቢሆን ኖሮ የእግዚአብሔር ዓላማ ምን ያደርግ ነበረ? ኤልያስን የወሰደበት የእሳት ሰረገላ አለ አይደል እንዴ? በዛ ከግብፅ ወስዶ በቀጥታ ማርና ወተት ወደምታፈሰው ምድር ያስገባቸው ነበረ። ሐሳቡ ግን እንደሱ አይደለም። እግዚአብሔር ያላቸውን ነገር እንዲቀበሉ ከራሳቸው ጋር እንዲያዋሃዱና እንዲወርሱ ያስፈልጋል። ስለዚህ የመጀመሪያው ዓላማቸው ምንድነው መሆን የነበረበት? የእግዚአብሔር ቃል የተናገረውን ከራሳቸው ጋር ማዋሃድ። ይሄ ነበር መጀመሪያ ማድረግ የነበረባቸው። እግዚአብሔር ትገባላችሁ ብለናል፣ እንገባለን። ይህንን ያሉ ማን ናቸው? ኢያሱና ካሌብ፣ ሁለቱ የገቡት ብቻ። ሌሎቹ ምን አሉ? ልንገባ አንችልም አሉ። እንደሱ ሐሳባችሁ? አዎ በቃ እንዳላችሁ እንደተናገራችሁ በምድረ በዳ ወድቀን በቀረን ብላችኋል። ወድቃችሁ ትቀራላችሁ። ሰው ባፉ ተናገረ እንዲሁ ነው የሚሆንለት። አያችሁ፣ ይህ የእግዚአብሔር ቃል እግዚአብሔር የሰጠን ትልቅ ቃል ነው። ኃይለኛ ቃል ነው። የሚሰራ ቃል ነው። የእግዚአብሔር ራሱ ቃል ነው። ሰማይና ምድር በምን ተፈጠረ ብትሉ ከእግዚአብሔር አፍ በሚወጣ ቃል ነው። ብርሃን ይሁን ሲል ብርሃን ሆነ፣ የብስ ይሁን ሲል የብስ ሆነ፣ ሌላውም ሲል ይሆናል። ምክንያቱም እግዚአብሔር የሚያደርገው ይሄ ነው። የተናገረው ቃል በስራ መዋሉ ነው። ለኔና ለእናንተም የሰጠን ይሄ አድስሻለሁ ብሎ የተናገረው ቃል የሚሰራ ነው። ምንም ጥርጥር የለውም። ምክንያቱም ሰው አይደለም የተናገረው፣ እግዚአብሔር ነው የተናገረው። ነገር ግን ይሄ ቃል በእኛ ውስጥ ሲገባ በቃሉ አማካኝነት ከእኛ ጋር መዋሃድ አለበት። የምስራቹ ቃል ለነሱ እንደተነገረ ለኛም ተነግሮ ነበር። ነገር ግን በእምነት ከነርሱ ጋር ስላልተዋሃደ አልጠቀማቸውም። ቃል ተሰጠ ማለት ለሁሉም ይጠቅም አይደለም። እንዲጠቅም በውስጣችን መዋሃድ አለብን። እያችሁ ባፋችን የምንናገረው ቃል ኃይል አለው። ሞትና ሕይወት በአንደበት እጅ ነው ይላል። ነገር ግን ሕይወት የሚሆነው በውስጣችን በእምነት በመጀመሪያ ሲፈጠር ነው። ያለበለዚያ ሰው በልቡ አምኖ በአፉ መስክሮ ይላል። በአፉ ከመናገሩ በፊት በልቡ ማመን አለበት። በልቡ ለማመን ደግሞ ኢያሱ 1:17 ላይ እንደተጻፈው በማሰላሰል በመናገር በማንበብ ይህን ነገር ከራሱ ጋር ሰርቶ ሙልት ሲለው ሰው በልቡ ሞልቶ ከተረፈው በአፉ ይናገራል። ሙልት ሲል በአፉ ሲናገር እሳት ነው ካፉ የሚወጣው። ስለዚህ የሰሙ ሰዎች ሁሉ ደግሞ ምን ይሆናሉ? እሳት ስለሆነ የሰሙት። በሞተ ነገር ላይ ሕይወት ስለሆነ የተነገረው ያ የሞተው ነገር ሕያው ይሆናል። ምክንያቱም ሞትና ሕይወት ሲገናኙ የሞተው ሕያው ይሆናል። የሞተው አልዓዛርና ጌታ ኢየሱስ ክርስቶስ ሲገናኙ ኢየሱስ የተናገረው የሕይወት ቃል
አልዓዛር ሆይ ውጣ የሚለው ቃል ያ የእምነት ቃል ገና ሲናገር ጌታ ምን አለ? ጌታ ሆይ ስለምትሰማኝ አመሰግንሃለሁ አለ እንጂ እባክህ ይሄንንስ አልዓዛርን ከሞት አድነው ምናምን አላለም። በእምነት ነው የተናገረው። ኦሬዲ አውቃለሁ። ለምን ተናግረሃል? እና ልክ ሲናገር ምን ሆነ? አልዓዛር ሕያው ሆነ፣ ወጣ ወደ ውጭ። የእግዚአብሔር ቃል እሳት እንደሚሆን ሲናገር አንድ ወንድም ሚካኤል ዳንኤል የሚባል የሙሉ ወንጌል እንትን ነበር፣ ወንጌላዊ ነበረ እና በጣም ወዳጄ ነበር። ሲያጫውተኝ አሰላ ላይ አንድ በጣም የሚፈራ ሰው ነበር አለ። በደርግ ጊዜ ነው፣ ካድሬ ነው መሰለኝ። እና ጌታ ምን አለኝ? ይሄ ለዚህ ሰው ሄደና ኢየሱስ ይወድሃል ብለህ ንገረው አለኝ። ጌታ ሆይ ልታስገድለኝ ፈለግክ እንዴ? ይሄ እኮ የታወቀ ስንቶቹን አሰረ፣ በጣም ኃይለኛ ሰው ነው፣ ኮሙኒስት ነው፣ እንዴት አድርጌ ብዬ ተናገርኩ አለ። ግን እግዚአብሔር አይከራከርም። አንዴ ተናገር፣ ካረከው አረከው፣ ካላረከው አላረከው። ከዛ በኋላ ብቻ ኋላዬን አስተካክዬ ለመሸሽ አለ ተዘጋጅቼ ጌታዬ ብዬ ነው አለ። ጌታዬ ኢየሱስ ይወደውታል ስል ካፌ እሳት ሲወጣ ይሆኛል። በዛን ጊዜ ሰውየው እኔን ብሎ እንባው ዱብ 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 አላለ። ምክንያቱም የቃሉ ኃይል ዛሬ ለቤተሰቦቻችን፣ ለጓደኞቻችን፣ ለወዳጆቻችን መሰክራለን፣ ግን አሽፈውብን ይሄዳሉ። ምክንያቱም የምንናገረው ቃል ፊደል ነው። ከመናገራችን በፊት ግን በውስጣችን እሳት እንዲሆን ያስፈልጋል። ያን ጊዜ እሳት ካፋችን ሲወጣ ምንም ምርጫ የላቸውም። ገለባቸው ስለሚቃጠል ይሰሙናል፣ ይታዘዙናል፣ በለቅሶ ይቀበሉናል። አያችሁ፣ የእግዚአብሔር ቃል እኔና እናንተ የተወለድንበት ነው። የተወለድነው ማለት ዳግመኛ ካልተወለድክ የዘላለም ሕይወት አታገኝም እንደሚለው የተወለድነው በምንድን ነው? ቃሉ ነው፣ በቃሉ ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ይላል። የተወለድነው በእግዚአብሔር ቃል ነው። ተወልዶ ማደግ ስላለበት ደግሞ የምናድገውም እንደዚሁ በእግዚአብሔር ቃል ነው። ሁለተኛ ቆሮንቶስ ምዕራፍ 5:17 ላይ ቆሮንቶስ ምዕራፍ 2 ቁጥር 1 እስከ 3 ድረስ እንግዲህ ክፋትን ሁሉ ተንኮልንም ሁሉ ግብዝነትንም ቅናትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን አሁን እንደ ሕፃን የቃሉን ወተት ተመኙ ይላል። የምናድገው የተወለድነው በቃሉ ነው። የምናድገው ደግሞ በቃሉ ነው። እንደገና ደግሞ አዲስ ፍጥረት የሆነው በቃሉ ነው። ቃሉን አምነን አዲስ ፍጥረት ሆነን እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ከኩነኔ ወጥተን የእግዚአብሔር ልጆች ሆነን አዲስ ፍጥረት የሆንበት ምክንያት ይህን ያደረገ በሕይወታችን የእግዚአብሔር ቃል ነው። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር ሁሉ አልፏል፣ ነው ሁሉም ነገር አዲስ ሆኗል። አዲስ ያደረገን የእግዚአብሔር ቃል ነው እና ያነጸን ወይም ደግሞ ጌታ እንዳለው አድሳቸዋለሁ እንዳለው የሚያድሰን በቃሉ ነው። ሐዋርያ ሥራ ምዕራፍ 20 ቁጥር 32 ላይ አሁንም ለእግዚአብሔርና ያንጻችሁ ዘንድ ይገነባችሁ ዘንድ ያድሳችሁ ዘንድ በቅዱሳንም ሁሉ መካከል ርስትን ይሰጣችሁ ዘንድ ለሚችለው ለጸጋው ቃል አደራ ሰጥቻቸው ይላል። ይህ ቃል ምን ያደርጋል? ያድሰናል።
ዛሬ ጌታ አድሳቸዋለሁ ሲል እጃችንን አጣምረን መቀመጥ አይደለም። የሚያድሰንን የእግዚአብሔርን ቃል መውሰድ፣ ማጥናት፣ ማንበብ፣ ማሰላሰል፣ ከራሳችን ጋር ማዋሃድ ይጠበቅብናል። ያንጸናል። እንደገና ርስት የሚሰጣችሁ እርሱ ነው ይላል። ርስት ማለት ምንድን ነው? እግዚአብሔር ለእኔና ለእናንተ የሰጠው የተስፋ ቃል ማለት ነው። ብዙዎች ሲናገሩ ከ8,000 በላይ የሚሆን የተስፋ ቃል ተሰጥቶናል ይላል። ስለምን? ስለ ጤንነት፣ ስለ ኑሮ፣ ስለ ልጆች፣ ስለምን፣ ስለ ሁሉ ነገር። ያ ግን የራሳችን የሚሆነው በቃሉ አማካኝነት ነው። ቃሉን ምን ስናደርግ? ቃሉን ስንወስድ፣ ስናሰላስል፣ በውስጣችን ስንናገረው፣ ከውስጣችን በቃ ሕያው ሲሆን፣ መንፈስ ሲሆን። እኔ ነገርኳችሁ ቃል መንፈስ ነው ሕይወትም ነው ይላል። ሕይወት ከሆነ ካፋችን የሚነገረው የሞተን ነገር ሁሉ መፈወስ እንችላለን። የጻድቅ ሰው አፍ የሕይወት ምንጭ ነው ይላል። ምንጭ ታውቃላችሁ? ማያቋርጥ ምንጭ። እኔና እናንተ በሄድንበት ቦታ ከምንናገረው ቃል የተነሳ ለብዙዎች ሕይወትን የምንሰጥ ምንጭ እንሆናለን። የሚሰሙን ሰዎች ሁሉ ደግሞ ምን ይሆናሉ? ሕይወትን ያገኛሉ። ስለዚህ ትልቁ የኔና የእናንተ ስራ እግዚአብሔር የሰጠንን ለመውረስ፣ ሁሉ ያለንን ለመሆን፣ ትችላላችሁ የሚለውን ለመቻል፣ ታደርጋላችሁ የሚለውን ለማድረግ የሚያስፈልገን ያ የሕይወት ቃል ከኛ ጋር ተዋህዶ እንዲጠቅመን ያስፈልጋል። ምክንያቱም ይህ ቃል ዝም ብሎ ቃል አይደለም። የጌታ ስም ወይም ደግሞ ጌታ ራሱ ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ማን ነበረ? እስቲ ሁላችሁም ንገሩኝ። እስቲ እንደገና ንገሩኝ። ቃሉ እግዚአብሔር ነው ይላል። የጌታ ኢየሱስ ክርስቶስ ስም በአንድ በራእይ ላይ የእግዚአብሔር ቃል ተብሎ ተጽፏል። ስለዚህ ቃሉን ስንቀበል ጌታን ተቀበልን። ቃሉን ስናመን ጌታን አመንን። ቃሉን ስንሰጥ ጌታን ሰጠን። እዚህ ዝም ብለን ጌታ ያድሰኛል ብለን እጆቻችንን አጣምረን ቁጭ ማለት ሳይሆን በምንታደስበት ነገር ላይ ያለውን የእግዚአብሔር ቃል የሚናገረውን ነገር እያወጣን እያወረድን ከራሳችን ጋር ማዋሃድ ይጠበቅብናል። ለምሳሌ ፈውስ የሚያስፈልገው ሰው ካለ አድሳለሁ ሲል ፈውስን ይጨምራል። ጤንነቴ መታደስ አለበት ለሚል ሰው እግዚአብሔር ስለ ጤንነት ምን ይናገራል? መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስ በመገረፉ ቁስል ተፈወሳችሁ ይላል። ስለዚህ እኛ የተፈወስነው ዛሬ ሳይሆን የዛሬ 2000 ዓመት ጌታ በተገረፈ ጊዜ ዋጋችን እዛ ስለተከፈለ ያኔ ነው የተቀበልነው፣ ሳንወለድ በፊት። በእውነት ደዌያችንን ተቀበለ፣ ሕመማችንን ተሸክሟል ይላል። የእኛን ሕመም ነው የተሸከመው፣ የእኛን ደዌ ነው የተሸከመው። እኛ ለምንድን ነው የምንሸከመው? እሱ ከተሸከመው። ኃጢአታችንን ተሸከመ ብለን አይደለም እንዴ ከኃጢአት ነፃ ነን ያልነው? ደዌ ሲመጣ ለምን? ያው ነው። እሱ የከፈለውን ዋጋ ሁሉ በሙሉ የእኛ በነፃ ነው። ሕይወት ነው የተቀያየር ነው እኛና ጌታ። በሽታችንን ወሰደ፣ ጤንነቱን ሰጠን። ኃጢአታችንን ወሰደ፣ ጽድቁን ሰጠን፣ ቅድስናውን ሰጠን፣ የእሱ የሆነውን ነገር ሁሉ ሰጠን። ተቀባበልን ማለት ኤክስቼንጅ አረግን። ስለዚህ እግዚአብሔር አድሰዋል ብሎኛል፣ ያድሰኛል ብዬ ድም ብዬ ብቀመጥ እድሜ ልኬም በሙሉ ልቀመጥ እችላለሁ። እድሳት የሚባል ነገር አላይም። ስለዚህ በሽታ ከሆነ የሚያስፈልገኝ መታደስ ያለብኝ በበሽታ ከሆነ በጤንነት ከሆነ ስለ ጤንነት የሚናገረውን ነገር በሙሉ ማጥናት አለብኝ፣ ከራሴ ጋር ማዋሃድ አለብኝ። ሌላው ደግሞ ምን ይላል? እናንተም ዘጸአት 23 ላይ እናንተም እግዚአብሔርን ታመልኩታላችሁ፣ እርሱም እህልና ውሃህን ይባርካል፣ በሽታንም ከመካከልህ ያርቃል። ከመካከልህ ሲል ከልጆችህ፣ ከቤተሰቦችህ፣ ሊያንተ ከተጠጉ ሁሉ ያርቃል።
ይህ ከእግዚአብሔር አፍ የወጣ ቃል እውነትና ሊለወጥ የማይችል ነው። ዘኍልቍ 23 ላይ እንደዚህ ይላል፣ ይህን እግዚአብሔር ይዋሽ ዘንድ ሰው አይደለም፣ የተናገረውን ያደርጋል፣ ያለውንም ይፈጽማል። ለምን? እግዚአብሔር ነው። የሚሳነው ነገር ምንም የለም። ሁሉን ነገር የሚችል አምላክ ነው። ያ ነገር ውስጤ ገብቶ ሕይወቴን በሙሉ ሲወርሰው ካፌ ስናገር ያ የምናገረው ቃል ፊደል ሳይሆን ሕይወት ነው። ሕይወት ደግሞ ለሰዎችን ምን ያደርጋል? ሕይወት ይሰጣል። የሞተውን ነገር ይቀሰቅሳል፣ ያስነሳል። ስለዚህ የእግዚአብሔር ቃሉ ያለው ሁሉ ነገር አለው። ምክንያቱም የእግዚአብሔር ነገር ሁሉ በቃል ውስጥ ነው ያለው። እና ለምሳሌ ቃሉ አንደኛ ሰይፍ ነው ይላል። ኤፌሶን ምዕራፍ 6 ቁጥር 17 ላይ የመዳን ራስ ቁር መንፈስንም ሰይፍ ያዙ እርሱም የእግዚአብሔር ቃል ነው ይላል። የተሰጠን ብዙ መሳሪያ አለን። ነገር ግን ማጥቂያችን አንድና ሰይፍ የእግዚአብሔር ቃል ብቻ ነው። ጌታ ኢየሱስ ክርስቶስ ሰይጣን ሊፈትነው በመጣ ጊዜ ሰይፉን ነው የመዘዘበት። እስቲ የእግዚአብሔርስ ልጅ ከሆንክ ይህን ድንጋይ ዳቦ አድርገው። ሰው በእህል ብቻ አይኖርም፣ በእግዚአብሔር ቃል ጭምር። በሰይፍ አንገቱን ያመጣውን ሁሉ በሙሉ ሰይፍ እየመዘዘ መታው። እኔና እናንተም ዛሬ ቦምባርድ የሚያደርግ የሰይጣን ቃል በውስጣችን ይመጣል፣ ተስፋ የሚያስቆርጥ ነገር ግን በምን እንመክተዋለን? በምን እናሸንፈዋለን? በቃሉ ሰይፍ እየመዘዝን እንወጋዋለን። አሜን ነው። አዎ፣ ክብር ለኢየሱስ ይሁን። ስለዚህ ቃሉ ሰይፍ ነው። እንደገና ደግሞ ቃሉ እሳት ነው ይላል መጽሐፍ ቅዱስ። እሳት ነው። በሉቃስ 23:32 ላይ በኤማሁስ መንገድ ይሄዱ የነበሩ ሰዎች ጌታ ኢየሱስ ከነሱ ጋር ጠጋ ብሎ መጽሐፉን ከፍቶ ይነግራቸው ነበረ እና ከዛ ከተለያቸው በኋላ እሱ መሆኑን አወቁትና እርስ በርሳቸው ሲነጋገሩ መጽሐፍን ከፍቶ ሲናገርን በውስጣችን ይቃጠልብን አልነበረምን ተባባሉ። የእግዚአብሔር ቃል በማሰላሰል በመናገር በቃ በእምነት በውስጣችን በሚሆንበት ጊዜ የሚያደርገው ነገር ምንድን ነው ብትሉ ውስጣችንን እሳት ያደርገዋል። ውስጣችን ብቻ አይደለም፣ ያንን እሳት የሆነውን ቃል ደግሞ በአፋችን ስንናገር ቅድም እንደነገርኳችሁ ኃይል ሆኖ ይወጣል። ሰይጣንን የሚመታ ኃይል ሆኖ ይመጣል። በሽታን የሚመታ ኃይል ሆኖ ይመጣል። ግን ጊዜ ማጥፋት ያስፈልጋል። ከእግዚአብሔር ጋር በጸሎት መንፈስ ሆኖ ቃሉን ማሰላሰል ያስፈልጋል። በውስጣችን ሕያው እንዲሆን ያስፈልጋል። እንደውም እምነት ቢኖራችሁ ነው የሚለው። መጀመሪያ እምነት ነው የሚቀድመው። ባትጠራጠሩ ይህን ተራራ ተነቅለ ወደ ባህር ተወርወር በል ብትሉት ሲል ወደ ተራራ ተወርወር ብሎ መናገር የሚቻለው በውስጣችን እምነት ሲፈጠር፣ ጥርጥር ሲወገድ ያኔ ነው። ብዙዎች ባፋቸው ይናገሩና እኔ ምንም በቃ ብዙ ጊዜ ኮንፌስ አረኩኝ ምንም የሆነልኝ ነገር የለም ይላሉ። እንዴት ይሆንልሃል? የምትናገረው እኮ ዝም ብሎ ፊደል ብቻ ነው። ሕይወት ያለው መንፈስ አይደለም የተናገርከው። ጌታ ሲናገር እኔም መነግራቸው ቃል መንፈስም ሕይወትም ነው አለ። መንፈስና ሕይወት ከተናገርክ ይሰራል። ያ እንዲሆን ግን ውስጥ መሰላሰል ከመናገር በፊት ሰው በልቡ አምኖ ባፉ ይናገራል ነው የሚለው። በአፉ ይመሰክራል። ግን እምነት ይቀድማል መጀመሪያ። ያን እምነት ደግሞ በግላችን ነው የምናደርገው፣ ዴቨሎፕ የምናደርገው በውስጣችን። ስለዚህ እሳት ነው። ሌላው ላይ ደግሞ ኤርምያስ 39 ላይ እንደዚህ ይላል፣ እኔም የእግዚአብሔርን ስም አላነሳም፣
ከእንግዲህ ወዲህ በስሙ አልናገርም ብል በአጥንቶቼ ውስጥ እንደገባ እንደሚነድ እሳት ያለ በልቤ ሆነብኝ ይላል። እኔ ሁለተኛ አልመሰክርም። በቃ ምክንያቱም ኤርምያስ ብዙ ችግር ደረሰበት ሲመሰክር በየቦታው በጣም ብዙ ችግር ደረሰበትና እኔ ካሁን በኋላ በቃ በዚህ ስም አልናገርም ምናምን ለማለት ሞከረ። ግን ውስጡ የገባው እሳት ለስር እንኳን ቢጥለው ለሞት እንኳን ቢያደርሰው ዝም ማለት አይችልም። ምክንያቱም ውስጡ እሳት አለ። ዛሬ ሰዎች እንዲመሰክሩ አሰልጠንን ምን ብለን ሂዱ መስክሩ እንላቸዋለን። እሳቱ ውስጣቸው ስለሌለ ለአንድ ሰው ለሁለት ሰው ተናግረው አንድ ሰው አንድ ነገር ቢናገራቸው ፊታቸውን አዞር ወደ ቤታቸው ነው የሚሄዱት። ግን መጀመሪያ ያ እሳት ውስጣችን መፈጠር አለበት። የምንፈልገው ነገር እግዚአብሔር ለተናገረን ነገር ዛሬ መታደስ የምትፈልጉት በምንድን ነው? በኑሯችሁ መታደስ ትፈልጋላችሁ? በአገልግሎታችሁ መታደስ ትፈልጋላችሁ? በህይወታችሁ? እግዚአብሔር እኮ የሚሳነው ነገር ምንም የለም። በእውኑ ለእግዚአብሔር የሚሳነው ነገር አለን ይላል ራሱ ሲጠይቅ አንድስ እንኳ። ታዲያስ የኛ አቀራረብ ስለ እግዚአብሔር ያለን እምነት እግዚአብሔርን በምን ደረጃ ነው የያዝነው? ምንድን ነው ለእናንተ እግዚአብሔር? ማን ነው ለእናንተ እግዚአብሔር? ሁሉን የሚችል አምላክ ነው? ኤልሻዳይ ነው ወይስ በአንዳንድ ነገሮች ብቻ ነው የሚረዳው? እና ያ ከኛ ጋር ነው እንጂ እሱማ ኦልሬዲ ፈቃዱን ተናገረ። ላንተ ላንቺ ያለኝ ፈቃድ ሸሎም ነው አለ። ፍጹም የሆነ ጤንነት፣ መሳካት፣ መከናወን፣ ብልጽግና፣ ምንም ነገር ሳይሰበር ምንም ነገር ሳይጠፋ ሰላም። ይሄ ነው እግዚአብሔር ሐሳብ። ይሄን ሐሳብ ደግሞ ማንም ጥሩ አባት ለልጆቹ የሚያስበው ሐሳብ ነው። ስለዚህ እግዚአብሔር ከጥሩ አባት ይበልጣል። ምክንያቱም ሲናገር ምን አለ? እናንተ ክፉዎች ሆናችሁ ለልጆቻችሁ መልካም ነገር መናገር ማድረግ ስትችሉ የሰማያዊ አባታችሁ ማየቱን ያህል አብልጠው። ስለዚህ ወገኖቼ ዝም ብለን አንቀመጥ። እግዚአብሔር ያድሰናል። በቃሉ ተናግሯል። ምንም ጥርጥር የለውም እንታድሳለን። ነገር ግን እኛ ደግሞ በመጀመሪያ ከቃሉ ጋር መገናኘት፣ ቃሉ በውስጣችን ሕያው ማድረግ፣ መናገር ያስፈልጋል።